ነው የምልህ። በ12 ዓመቷ ነው ከቀላዳምባ የወጣችው። የሀረር ልጅ ነች። ቀላዳምባ ሰፈር እና ጅቡቲ ነው የገባችው መጀመሪያ። ከጅቡቲ በኋላ የግሪክ ወታደር አግብታ ማልታ ላይ ነበር የምትኖረው። ኢቨን ሀበሻ ባል ነበራል እና ልጅ ያለኝ ምናምን የምትለው ነገር ውሸት ነው። የባሏ ፎቶ ይሄው ወይ ለጥፈው ባሏን ሰው እኮ ነግሮኛል እኮ ባሏን የፈታችው ባሏ ማልታ ላይ እንትን ነበረ። ማልታ ላይ የቱሪዝም ምናምን አስጎብኝ ነበር ባለቤቷ። የቱሪዝም ምናምን አስጎብኝ ነበር በትልቁ አርጅ እና በባህር ነው የመጣችው ነው የምትለው? ወደ ኖርዌይ ነው ምናምን? ኖ ከጅቡቲ ነው አግብታ ሄደችው። ከጅቡቲ ነው አግብታ ሄደችው። ይሄ ደግሞ ባሏ መድኃኒዓለምን ጃቢ ባሏ አትሳቅ። ዛሬ እናንተ ነው የተሰደብነው እኮ ዛሬ ተሰደብናል። አትሳቅ። ማነው የተሰደበው? አንተን ተሰድበሃል። አላየሁም እንዴ? ኧረ አላየሁት። እስኪ ላኩልኝ። እቺ መጋዝ ነገ እገባላታለሁ። እኔም በደንብ ልሰው ሬሳ ነው ሰቅሎ የሰደባት። እኔ ደግሞ እንዴት አሰቃይቼ እንደምሰድባት እንተያያለን። እንዴ ምን እናንተ ዛሬ ሰድባናለች። ስሟ ደግሞ ማን እንደው ታውቃለህ? ሳራ ነው ስሟ። ባለፈው የመጣዋል ምንድን ነው ሰውዬ? ባሏ ነው ሰዓሊ ነበረ። የቱሪዝም አስጎብኝ ነው። አንተ ይህንንማ በሴክስ ምጥጥ አድርጋ በቃ አድርቃ ነው የገደለችው። ዘንድሮ አንተ ስማ ቡካ ኔትወርክ እያዘኝ ነው። ደግሞ ከሰደበችኝማ በደንብ ነው የምንሰድባት። ኔትወርክ ነው በዱላ ተገርፎ ያለቀ ሰው የሚመስል ያንቺ ነው። ሀበሻ ነው። ማርያምን ቱሪስት አስጎብኝ ነበር ማልታ ውስጥ። ማርያምን እያልኩሽ አሁን ቱሪስት አስጎብኝ ነበር ማልታ ውስጥ ነበር የሚኖሩት። አይዶን ነው አላቅም። ይህን ፎቶ ልክ እንደለጠፉባት እኮ ነው ዘላ ያወረደችኝ። የእውነት ያለሽ እንዴ? ቤታደ ነዋሽ ያለው እንዴ? ባሏ ነው ወይስ ወንድሟ ነው እያሉ ነው? ባሏ ነው። እኔ ትክክለኛ መረጃ እኮ ስላለኝ እኮ ነው። ትላንትና ወዲያ ነው የተላከ። ከዚህ ጋር አብረው ይተኙ ምናምን ነበረ። ኦፍኮርስ እንዴ እንደሷ ማህፀን መስፋት እኮ የሰው ምን ሆናል? በጣም እኮ ትልቅ ሰው ነች። ይሄ ስዕል እያዞረ ቱሪስት ቦታ ላይ የሚሸጥ ሰው ነው እኮ። ሲያሳዝን አሁን የት ነው ያለው? ይህን ያለው ትረዳዋለች። እሱን የመሰለ ሰው አንድ ቀን እሱም እንደውም ተሳስቶ ጠጥቶ መሆን አለበት። ተሳስቶ ነው መቼስ እሱም እንትን ያላት በኢየሱስ ክርስቶስ። ከዚህ ጋር ማንም አይተኛም እኮ የበሰበሰ ቆዳ። ከዚህ ጋር ማን ይተኛል? ይህ እርግማን የጠገበ ኮፍያው፣ መነጽሩ፣ ጫማው። ውጭ ሀገር ነው የሚኖረው። የት ነው የሚኖረው? እኔ እኮ ስማ ሰዎች ማልታ ነበር የሚኖረው። የግሪክ ወታደር አግብታ ማልታ ነበር የሚኖሩት አንድ ላይ። ስማ እኔ እኮ ብዙ ሰው ማለት ነው ጃቢ እግዚአብሔርን ወደ ቤቷ የሆነ መረጃ ምናምን እኮ እንትን ያለ፣ ግን እኔ እዚህ ነገር ውስጥ አልግባላ አይደለ የራሴን ነገር ብቻ የዋሸችውን ይውጣልኝ ብዬ እንጂ እኮ የእሷ እኮ አሉ ማአት ሰው መድኃኒት እንደምትወስድ ምናምን ቀድሞ ባሏ አገናኘሻለሁ። የቀድሞ ባሏን ይዘነው እንመጣለን ከፈለግሽ ሙሉ ከፎቶ ከምን መረጃ እያሉ ነበር። ይዘውት ይምጡ ነገ። ግን የቤተሰብ ድራማ ውስጥ አልግባ ብዬ የሚተውኩትኝ እግዚአብሔርን ጃቢ ኢየሱስ ይሄን አንቺ አሁን ደመቅ ስታደርገው ደግሞ የሚገርም ነው። ግን ፊቱ አንተ የድሮ ቀስቴ ነበር። ቀላዳምባ እኮ ነው ያሉት። የቀላዳምባ ልጅ እኮ ነች። አንድ ነገር እርታችሁ አታውቅም። እግዚአብሔር ምስክሬ ነው። ልክ እንደዚህ ሙድ ስጀምር ቤታ እንደጻፍኩልሽ ወዲያ ነው ሀረር ጄን ያገኛቸዋለሁ ምናምን ብዬ ጽፌልሻል ነበር። ከዛ በኋላ ደብሮ ነው የተውኩት። አንድ ረድታችሁ አታውቅም። እመቤቴን ነው የምልሽ እህቶቿን እና ሰው አረዳ ድሬዳዋ የወጣችሁ
በ12 ዓመቷ ወጣች። ጅቡቲ 1 ዓመት ኖረች። በ13 ዓመቷ የፈረንሳይ ወታደር አግብታ ነው እንግዲህ ወጣችው። እንደዚህ አይነት ሰው ጋር እንዴት መመላለስ የሚከብዳል? አሁን አንቺ እያደረግሽ ያለሽው ጥሩ ነገር ነው። ለአሮጊት መልስ አይሰጥም። አሮጊቶችን አክብሪ። ለእንደዚች አይነት ለቋቋት አሮጊት መልስ አይሰጥም። የምሬ ነው የምልሽ። እኔ እኮ ለእሷ እኮ መልስ አልሰጠውም፣ ግን ይሆናል አይደል? እሷን ተከትለው ማለት ነው የውሸት አብረው መናበቃ ለማንጫጫት ሲሞክሩ እሱ ነው ገባክ? በቃ የደበረኝና ለምን በውሸት ይህን ያክል እንጂ እሷ እኮ አውርታ ቢሆን እኮ ትቻት ይሄድ ነበር። በቃ ላረን ዝም ብላን ነበር። ግን አብሮ ይሄ በቃ ሳይፈልጉ የሚገናኙ ሰዎች አሉ አይደል? አንድ ሰውን ለመጣል ለእነሱ ስለ አሁንም ላይክ ማቆም የማልፈልገው ይሄ ቪዲዮ ምኑን ቻሌንጅ ተደርጎልኝ እንዲፖሰት እና ሴትዮዋ እንድትመጣ የፈለኩት ማን ነው ገባ? አዎ ቢሆንም ምንድነው መሰለሽ ላይክ ታውቂዋለሽ እውነታውን። እች ልጅ ከየትም ማምጣት የማትችለውን ነገር ፈጥራ ነው እያወራች ያለችው። ሁሉም ሰው ደግሞ ይገባዋል።